ብስለት ምንድነው ነው? በእናንተ ዘንድ ብስለት ምንድነው? ብስለትስ እንዴት ይገለጻል? በሳል ነው ማለት ምን ማለት ነው? ጤና ይስጥልኝ የተወደዳችሁና የተከበራችሁ ተመልካቾቼ እንዴት ናችሁ? ከተለያየን ትንሽ ቆየን። ለዚህም ይቅርታ ጠይቃለሁ። የዘገየሁበት ምክንያት ምናልባትም በአንድም በሌላ ምክንያት ነው። ካሁን በፊት የለቀኳቸውን ቪዲዮዎች አንድም እንደ መግቢያ ሁለትም እንደ መግቢያ ይቆጠርልኝ። ካሁን በፊት ግን ለተከታታይ ጊዜ በተከታታይ እንገናኛለን። ለዚህ ቃል እገባለሁ። ለዚህም ዛሬ አንድ ብዬ የምጀምረው በአዲስ ምዕራፍ ብስለት ምንድነው የሚለውን ነው። በእናንተ ዘንድ ብስለት ምንድነው? አንድ ሰው በሰለ ማለት ምን ሲሆን ነው? ይሄ ሰውዬ የተናገረው ንግግር እኮ በሳል ነው ማለት ምን ሲሆን ነው? በአካባቢያችን፣ በመንደራችን፣ በቤተሰባችን ይህች ልጅ እያደር እየበሰለች መጣች ስንል ምን ማለታችን ነው? እድሜ እየጨመረ ሲመጣ ምናልባት የብስለት ደረጃችንን እየበሰለ ይመጣ ይሆን? በትምህርት ደረጃ እያደግን ስንሄድ ክህሎት፣ ዕውቀት ስንጨምር አስተሳሰባችንም ይጨምራል። ብስለት የሃይማኖት ተከታይነት መሆን ነው? ብስለት ባህልና ወግን ይዞ መገኘት ነው? ብስለት ዘመናዊ የአኗኗር ስልት ነው? ብስለት ምናልባት በቴክኖሎጂ መራቀቅ ነው? ብስለት ምንድን ነው? እኔ ግን ስለ ብስለት እንዲህ እላችኋለሁ። ብስለት ማለት የቁጣ ስሜትን በቁጥጥር ስር አውሎ የሀሳብ ልዩነቶችን ያለ ጉልበት ለማስወገድ መሞከር ነው። ብስለት ማለት መታገስና ጊዜያዊ ደስታን ለዘላቂ ጥቅም ሲሉ ለመተው መቻል ነው። ብስለት ማለት ተስፋ ሳይቆርጡ የሚያጋጥሙ መሰናክሎችን ተቋቁሞ ካቀዱት ግብ ለመድረስ መፍጨርጨር ነው። ብስለት ማለት ራስ ወዳድነትን አስወግዶ ለሌሎች ችግሮች ተቆርቆሮ እርዳታን መሰንዘር ነው። ብስለት ማለት ትሁት መሆን ነው። የበሰለ ሰው ተሳስቼ ነበር ለማለት አያዳግተውም። የተናገረውን ነገር ትክክል ሆኖ ሲያገኘው ብያችኋል ነበር ብሎ አይመጻደቅም። ብስለት ማለት ፍጹም ሊወጡት ከማይችሉት ነገር ጋር ተቻችሎ መኖርን ማወቅ ነው። ብስለት ማለት በሕይወት እያሉ ገንዘብን ከመውደድ ዕውቀትን መውደድ ነው። ምክንያቱም ብዙ ገንዘብ ከሚኖርህ ዕውቀት ቢኖርህ አንተነትህ ወይም አንቺነትሽ ዘላቂ ነው። ብስለት ማለት በቴክኖሎጂ መራቀቅ ብቻ ሳይሆን ቅን አስተሳሰብና መተሳሰብን ጭምር ነው። በመጨረሻም በሳል አባባልን ከቶ ማን ይችላል? ህሊናን ሰርስሮ ያስራል፣ ያስደምማል። ወይ ሰርጾ ወደ አካል ከደም ተዋህዶ ሰውን ያደርገዋል ጎፍ ያስተኛው ሰርዶ። ለዛሬ አመሰግናለሁ። ሰላም ሁኑልኝ።